ኤምሬትስ በድል በሰከሩ የመድፉ ወዳጆች ተከበበ። መድፉ ከሰሜን ለንደን ለዋንጫ ዳንኪራው አስረሽምሺው ተዘጋጀ። ሰሜን ለንደንም ቀይ መሆኗ ልክ እንደ ትናንቱ ዛሬም ተረጋገጠ። የመድፉ አርማም ከለንደን ሰማይ ስር ናኘ። አርሰናል ለ22 ዓመት የዘለቀ የዋንጫ ጾሙን በመጨረሻ በክብር ፈታ። ሰሜን ለንደን በደስታ ሰከረች። የገኒንግ ፎር ግሬትነስ 2 አስርት ዓመታት የተሻገረ ግንብ በመጨረሻ ተሰበረ። አርሰናል አንድ ጨዋታ እየቀረው ሻምፒዮን ሆነ። የተናፈቀው የመድፉ የድል ችቦ ከቫይታሊቲ ተለኮሰ። ከኤምሬትስ ተቀጣጠለ። አርሰናል ሻምፒዮን፣ መድፎ ወደ መንበሩ፣ መድፎ ወደ ንግስናው፣ መድፎ ወደ ናፈቀው ዋንጫ። አርሰናል ሻምፒዮን። ለዋንጫ ህልሙ ላፊ ሲጨነቅ የከረመው መድፈኛ በመጨረሻ ተነፈሰ። ፕሪሚየር ሊጉን በመጨረሻ ዓመቱ ሙሉ ከፈተናው ጋር የጸናው ምርጡ አርሰናልን በክብር አነገሰ። ይህ የመድፎ ወርቃማው ዘመን ነው። አሁን አጃቢው ሻምፒዮን ሆኗል። አሁን ሚዜው ማፈሩን ትቶ ተሞሽሯል። አሁን ብቻውን ሩጦ አንደኝነትን መርሳት ታሪክም ሆኗል። አሁን የቀጣይ ዓመት ጠብቁን የኔትፍሊክስ ፌዝ በዋንጫ ገድል ተዘግቷል። አሁን አርሰናል በብዙ ጭንቅ ምጥ አይረሴ ፈተናዎቹን አልፎ በመጨረሻ ከአንደኝነት መታረቁን አንድ ጨዋታ እየቀረው አረጋግጧል።